ሰላም ሁላችሁ። ዛሬ የምናየው ስለ ብሮከሬጅ ነው። ብሮከሬጅ አንድ ኢንቨስተር ወይንም ትሬደር የአንድ ካምፓኒ ሼር መግዛት ሲፈልግ መጀመሪያ የሚሄድበት ቦታ ነው፣ ፕላትፎርም ነው። ብሮከሬጅ ቀጥታ የአማርኛ ትርጉሙ ደላላ ማለት ነው። ምሳሌ አንድ ሰው ቤት መከራየት፣ ቤት መግዛት ቢፈልግ መጀመሪያ የሚሄደው ደላላ ጋር ነው። ልክ እንደዛው እኛ ኢንቨስተሮች ወይም ትሬድ የምናደርግ ሰዎች አንድ ሼር መግዛት ብንፈልግ እነኚህ ፕላትፎርሞች ጋር ሄደን የምንፈልገውን የካምፓኒ ሼር ሲምቦል ወይም ቲከር ሰርች አድርገን መግዛት እንችላለን ማለት ነው። እነኚህ ብሮከሬጆች ገዢና ሻጭን የሚያገናኙ ፕላትፎርሞች ናቸው። ያንንም የሚያደርጉት የገዢና የሻጭን ኢንፎርሜሽን ከተለያዩ ስቶክ ኤክስቼንጅ ማርኬት ፕሌስ ፑል በማድረግ ነው። ለምሳሌ ከኒውዮርክ ማርኬት ኤክስቼንጅ ፕሌስ ሊሆን ይችላል፣ ወይንም ከናስዳቅ ሊሆን ይችላል፣ ከተለያዩ ቦታዎች ሊሆን ይችላሉ። ለምሳሌ ቻት ጂቲፒን ጠይቄው ነበር የስቶክ ማርኬት ብሮከሬጅ ፕላትፎርሞችን ሪጅስትሬት አድርገልኝ ብዬው ጠይቄው ይህንን ኢሜጅ ነው ጀነሬት ያደረገልኝ። እንደምታዩት የተለያዩ ፕላትፎርሞችን ጀነሬት አድርጎልኛል። ለምሳሌ እዚህ ጋር ሮብንሁድ አለ፣ ፊደሊቲ አለ፣ ኢትሬድ አለ፣ ቻርልስ ሽዋብ ይባላል። እነኚህ ሁሉ ብሮከሬጅ ፕላትፎርሞች ናቸው። ቻትጂፒቲን ጠይቄው ነበር ለምንድን ነው እነኚህን ሰሌክት ያደረካቸው ስለው እነኚህ ሞር ሰዎች በብዛት የሚጠቀሟቸው ብሮከሬጅ ፕላትፎርሞች ናቸው ብሎ መልሶልኛል። ከነኚህ ውስጥ ሁሉንም ተጠቅሜያቸዋለሁ ከቻርልስ ሽዋብ በስተቀር። እያንዳንዱን ለማሳየት ሞክራለሁ። ከሮብንሁድ እንጀምር። ምን እንደሚመስል ኢንተርፌሱ እንድታዩት ፈልጌ ወይንም ግራፊክስ ዩዘር ኢንተርፌስ። እዚህ ጋር እንደምታዩት ይሄ የሮብንሁድ ሆም ፔጅ ነው። እዚህ ጋር እንደምታዩት ያልኦን የምታደርጉት ስቶኮች ያሳያሉ። ብዙ ጊዜ እኔ ሮብንሁድ የምጠቀመው ኢንቨስትመንት አልጠቀምበትም። ብዙ ጊዜ ትራክ ከማድረጋቸው ስቶኮች ካሉ ወይም ሲምቦሎች ካሉ እነሱን ለማየት የምጠቀመው እና ደግሞ የእንትኑን አልጠቀምም፣ የዚህ የኮምፒውተሩን ኢንተርፌስ ሰው የምጠቀመው የሞባይሉ በጣም ኢዚ ነው። ደስ የሚል ግራፊክስ አለው ሰው እና በጣም ፈጣን ነው። የሆነ የምትከታተሉት ትራክ የምታደርጉት ስቶክ ካለ ፕራይስ አክሽኑን ለማየት እኔ አድቫይስ ማድረገው የሞባይል አፑን ጭኖ መጠቀም ነው። እዚህ ጋር ካየው በኋላ ትራክ ካረኩኝ በኋላ የሆነ እኔ የምፈልገው ፕራይስ ጋር አንድ ስቶክ ሲደርስ ሄጄ ሎንግ ተርም ኢንቨስት ማድረግባቸው ሌሎች ብሮከሬጅ ፕላትፎርሞች አሉና እነሱ ላይ ኢንቨስት አደርጋለሁ እንጂ እዚህ ላይ እንደ ዋና ኢንቨስትመንት አካውንት ያደለም ሮብንሁድ። ግን የተወሰኑ ስቶኮችን ኦን አደርጋለሁ። ዴይክ ነው የሚባሉ ዝም ብዬ ትራክ ለማድረግ ያህል ማለት ነው። ሌላ እዚህ ጋር ዎች ሊስት አለ። ምሳሌ የምትከታተሏቸው ስቶኮች ካሉ እኔ ዎች ሊስት ያስገባቸው ስቶኮች አሉ። ማርክ ሊባል፣ ፍራይዘን፣ ኮካኮላ። እነኚህ ሁለቱ ደግሞ እንትን ናቸው፣ ኢቲኤፎች ናቸው፣ ኤክስኤልቢ ኤንድ ኪዩር። ሌላው እዚህ ጋር ዜናዎች ያሳዩቸዋል። ይሄኛው በሁሉም ብሮከሬጅ ፕላትፎርሞች ውስጥ ኮመን ናቸው በብዛት በሚባል ደረጃ ማለት ነው። ሁሉም ዎች ሊስት ያሳያቸዋል፣ ኦን የምታደርጉትን ያሳያቸዋል። እዚህ ጋር ፊት ለፊት ያለው ይሄ ቻርት ደግሞ የእናንተ ፖርቶፎሊዮ ፐርፎርማንስ ነው። ኦን የምታደርጉት ሼር ካለ የነዛን ሼሮች አቨሬጅ ይይዝና የቀናችሁን ፐርፎርማንስ ያሳያቸዋል ማለት ነው። ዜናዎች አሉ፣ የመሳሰሉት አሉ። እዚህ ጋር ለምሳሌ አንዱን ስቶክ ክሊክ ላድርግ እዚህ ውስጥ ለምሳሌ ኮካኮላን ክሊክ ላድርግ እዚህ ጋር ትንሽ ጊዜ እየፈጀ ነው። አሁን መጥቷል። ኮካኮላ እንደምታዩት በዚህ ኮካኮላ እዚህ ጋር አለ። እዚህ ጋር ደግሞ ኬኦ አለ። ኬኦ ብዙ ጊዜ የሚባለው ሲምቦል ነው ወይም ቲከር ይሉታል። የኮካኮላ ቲከር ወይም ሲምቦል ኬኦ ነው። ምሳሌ የፍራይዘን ደግሞ ፊዚ ነው። የመሳሰሉትን ያህል መረጃ ያህል ሆናችሁ ብዬ ነው። እዚህ ጋር እንደምታዩት
አሁን ከረንት ፕራይሱ 71 ሼር $71 ከ8 ሳንቲም ነው። ዛሬ ቀን ላይ ፖይንት አይ ብሊቭ 13% ከፍ ብሏል። አፍተር አወርስ ደግሞ ማርኬቱ ከተዘጋ በኋላ ደግሞ 0.11% ወደታች ወርዷል ይለናል። ኦቨርኦል ዛሬ ከፍ ብሏል በትንሽ ፐርሰንት ቢሆን ማለት ነው። ወደታች ስትወርዱ ስለ ኮካኮላ አንዳንድ ፋይናንሻል ኢንፎርሜሽን ያሳያቸዋል። ሲኦ ጄምስ የሚባል ነው። ወደ 69,000 የሚያክሉ ሰራተኞች ያሉት ዋና ሄድኳርተሩ ያለው አትላንታ ጆርጂያ ነው። የተመሰረተው በ1886 ነው። ማርኬት ካፑ ወደ 300 ቢሊዮን ነው። ዛሬ ከፍተኛው ቫልዩ ምን እንደነበር፣ ዝቅተኛ ቫልዩ እንደነበር፣ ቮሊዩሙ ምንድነው፣ ይህ ሁሉ ኢንፎርሜሽኖች ቅድም እንዳልኩት በሁሉም ብሮከሬጅ ፕላትፎርሞች ላይ ኮመን ናቸው። ሜቢ ምናልባት አንዳንድ ባንኮች አሉ እዚህ ሀገር የሚሆኑበት ሀገር ላይ አንድ ዌልስ ፋርጎ፣ ቼዝ ምናምን የሚባሉ ባንኮች አሉ። እነሱ የራሳቸው ኢንቨስትመንት አካውንት መክፈት ቻላችሁ። ሜቢ እነሱ ዲዛይን የተደረጉት ፐርፐዝን ለትሬድ ስላልሆነ እነኝን ኢንፎርሜሽኖች ላታዩ ቻላችሁ። ግን በአጠቃላይ በሚባል ደረጃ ሁሉም ብሮከሬጅ የማርኬት የትሬድ ብሮከሬጆች እነኝህ ኢንፎርሜሽኖችን ዲስፕሌይ ያደርጋሉ። ከዛ ባሻገር ስትወጡ ስለ ኮካኮላ አዳዲስ ዜናዎች ካሉ እዚህ ጋር ማየት ትችላላችሁ። በቀኝ በኩል የምታዩት ይሄ ዊንዶ ስቶክ ለመግዛት እና ለመሸጥ ስትፈልጉ የምትጠቀሙት ዊንዶ ነው። አሁን እንደምታዩት ባይ ኮካኮላ ይላል። እዚህ ጋር ሴል የሚል የለም፣ ባይ ብቻ ነው የሚለው። ምክንያቱም ምንም ኮካኮላ ስቶክ ኦን ስለማያደርግ ነው። ለምሳሌ አንድ ኦን ማድረገው ስቶክ አለ፣ ግሎባል ኢነርጂ ካምፓኒ አለ። ምሳሌ እሱም ካምፓኒ አምስት ሼር ኦን አደርጋለሁ መስለኛል ብላይቭ አሁን ኦክሎን ስመርት አሁን ባይ ምርጫ ኦፕሽን አለኝ፣ ሴል ኦፕሽንም አለኝ። ሴል ማድረግ እችላለሁ፣ ባይ ማድረግ እችላለሁ። እዚህ ጋር እንደምታዩት 5 ሼር አለኝ የኦክሎ። መሸጥ መግዛትም እችላለሁ ማለት ነው። ኦክሎ ምሳሌ ለመግዛት ብፈልግ አሁን አክቹዋሊ ማርኬቱ ዝግ ነው። አሁን ሰዓት 7:41 ፒኤም ነው። ማርኬቱ ዝግ ነው። ባይዘዌ ስለ ኦክሎ እዚህ ጋር ስላያችሁ ብቻ ኢንቨስት እንዳታደርጉ። በጣም ቮለታይል የሆነ ስቶክ ነው። ቮለታይል ማለት ቶሎ ፕራይስ ይቀያየራል። ያ ብቻ አይደለም፣ ፕራይስ የሚቀያየርበት ሬት ወይም ፐርሰንቴጅ በጣም ሀይ ነው። ለምሳሌ ዛሬ ቀን ስንት ነው? ዛሬ ቀን ኖቨምበር 14 ነው። እንደምታዩት የአምስት ሰዓት ከሀያ ላይ ኤም ላይ በጣም ወርዶ ነበር። 93 ብር ገብቶ ነበር። ዊዘን ላይክ በሁለት ሰዓት ውስጥ 106 ገባ። በሁለት ሰዓት ውስጥ ወደ ከ10% በላይ ከፍ ብሏል። ልክ ማርኬቱ ሲከፈት ጠዋት ላይ ፕራይሱ ስንት ነበር? 95 ብር ነበር። ቀጥታ በአንዴ 106 ገብቷል። ከ10% በላይ አንድ ሰዓት ባልሞላ ጊዜ ውስጥ ነው ከፍ ያለው እና እነኚህ በጣም ቮለታይል ስቶኮች ቢኬርፉል ማለት ፈልጋለሁ። እኔ ዝም ብዬ ዋና ፐርፓዜ ትራክ ማድረግ ስለፈለግኩ ነው። ከዚህ ከኢአይ ጋር በተያያዘ በጣም ኢነርጂ ዲማንድ ከፍ ያለ ነው። ከዛ አንጻር ዝም ብዬ ሌው ብዬ የገዛሁት ስቶክ ነው። 5 ሼር የገዛሁት ትራክ ለማድረግ ነው። ዋና ኢንቨስትመንት ሌላ አካውንት ላይ ነው ኢንቨስት ማድረግ ሄጄ። ለምሳሌ እንግዛ ተጨማሪ ለመግዛት ብንፈልግ እዚህ ጋር ባይ ኦርደር አለ እና ሊሚት ኦርደር አለ። ባይ ኦርደር እና ብላው ለምሳሌ ሼርስ ነው ወይም ዶላርስ ነው። እኔ በሼር ነው መግዛት ፈልገው ሴለሳይ 2 ፈልጋለሁ አልኩኝ። 2 ሼር ያንዳንዱ 99 ብር ነው። አጠቃላይ 198 ብር መጣ። ሪቪው ላርግ ባይ actually ገዛ the market ordered to buy 2 shares of Oklo placed at 743 እንደዚህ ነው የሚገዙት። ማመሽት ከፈለጋችሁ በዛው ልክ ለማለት ያንዴ ደን ለበለው ለመሸጥ ፈልጉ የግዛት 2 ሼር ፕሮባብሊ ከሳይ ነው የሚሸጠው። ሼር
እሱንም ሸጥኩት ማለት ነው። ሪፍሬሽ አድርግና አላሳያችሁ አክቹዋሊ ኦኬ ክሎ ወደታች ሂስትሪ ሚስ አክቹዋሊ አልገዛውም። ኖቨምበር 14 ያደረኩት ኩዊድ ነው። ኩዊድ ማለት ፕሌስ አድርጌያለሁ። ማርኬቱ ዝግ ስለሆነ ገና ኤክስኪዩት አልሆነም፣ ግን አስቀምጬዋለሁ። ምሳሌ ሰኞን የሚከፍተው ማርኬቱ ሰኞ ልክ ማርኬቱ ሲከፈት፣ ዛሬ አርብ ነው፣ ቅዳሜና እሑድ ማርኬት ዝግ ነው። ልክ ማርኬቱ ሲከፈት ይሄን ኦርደር ኤክስኪዩት ያደርጋል። ስለዚህ ካንስል ማለት ትችላላችሁ። ሌላ ቀን ማርኬቱ በሚከፈትበት ሰዓት ገብቼ ከዝቼም እንደሚመስል ታዩታላችሁ። ሮቢንሁድ ይህን ይመስላል። ወደ ፊደሊቲ ኒት ፊደሊቲ ደግሞ ይህን ይመስላል። ብዙ ጊዜ ይሄኛው ለዴይ ትሬደሮች ወይም ለስዊንግ ትሬደሮችም የሚሆን ፕላትፎርሙ ብዙ ዴይ ትሬደሮች ይህንን ፕላትፎርም ይህንን ኢንተርፌስ ይጠቀሙ አያቸዋለሁ። እንደምታዩት እዚህ ጋር ዎች ሊስት አለኝ። የተለያዩ መልቲፕል ቻርቶችን መጠቀም ይቻላችሁ። አንዱን እናስፋውና እንደምታዩት ይሄ ቻርት ድሮ ማድረግ ትችላላችሁ። የተለያዩ ስቶኮችን ኮምፔር ማድረግ ትችላላችሁ። የተለያዩ ኢንዲኬተሮች አሉት ከሙቪንግ አቨሬጅ ጀምሮ ቤታ፣ አሊጌተር የመሳሰሉት አሉ። ሌላ ደግሞ የተለያዩ ቻርቶች አሉ። ባር ቻርት አለ። ሌላስ የተለያዩ ቻርቶች ቼክ ማድረግ ትችላላችሁ። ይሄኛው ዎች ሊስት ለምሳሌ እዚህ ውስጥ ካሉት ዎች ሊስቶች አንዱን ምሳሌ ፍራይዘር ላይ ኦክሎ ላይ ፍራይዘር ላይ ፒኦ ላይ ሴም እንትን ላይ እንዳለን ዎች ሊስት ላይ አለኝ፣ ሮቦርክ ላይ እንዳለኝ። ለምሳሌ ኮካኮላን ብናይ ኮካኮላ ባይ ማድረግ ይችላሉ። ከፈለጉ ስለ ቻርት ማየት ከፈለጉ ቻርት ማየት ይችላለሁ። ዜናዎች ካሉ ዜናዎች ማየት ይችላለሁ። ምሳሌ ዜናዎቹ እንደምታዩት ይህ እንዳለ የምታዩት ዜና ስለ ኮካኮላ ነው። ኖቨምበር 13 ላይ ብቻ ትናንትና ብቻ ወደ 1 2 3 ወደ 4 ዜናዎች ነበሩ። ሌላው ደግሞ ሌቭል 2 የሚባል ነገር አለ። ጥሩ ነገር ብዙ ሰዎች የሚጠቀሙት ነገር ሌቭል 2 ላይ የገዢ እና የሻጭ ብዛት ያሳያል። ስኮል አድርግላችሁ። ለምሳሌ ኮካኮላ 45 ሼሮች፣ ይሄ አስክ የሚባለው ሻጭ ነው። ቢድ ገዢ ነው። ገዢ ይህንን በዚህ ፕራይስ 1 ሼር አላቸው እያለ ነው። በ71 ብር ከ8 ሳንቲም 1 ሼር ያለ ሰው ይንገረኝ እያለ ነው። ይንገረኝ ሳይሆን ያለ መግዛት ፈልጋለሁ እያለ ነው። እዚህ ጋር ደግሞ ሻጭ ደግሞ ከዛ ከፍ ባለው ዋጋ 71 ብር ከ12 ሳንቲም 45 ሼር የሚገዛኝ ሰው አለው እያለ ነው። ይሄኛው የሻጭ እና ገዢ ብዛት መታዩበት ነው። ለምሳሌ እዚህ ጋር 1000 ሼር አለ፣ ወደ 71 ብር ከ57 የሚገዛኝ ሰው አለ ወይ እያለ ነው። ይሄ ይመስላል ፊደሊቲ። በጣም ብዙ ኢንፎርሜሽኖች የምታዩበት ቦታ ነው። ፍሪ ነው፣ ምንም ክፍያ አያስከፍላችሁም። አካውንት ከፈታችሁ በኋላ ምንም አይነት ብሮከሬጅ አካውንት ስከፍቱ ያው ፐርሰናል ኢንፎርሜሽኖች ያስፈልጋሉ። አድሬስን ጀምሮ ሶሻል ሴኩሪቲን ጀምሮ እሱን ኢንፑት ማድረግ አለባችሁ። ከዛ በኋላ ለፊደሊቲ ዳውንሎድ የምታደርጉት አፕ አለ። እሱ አፕ ስከፍት ነው ይህንን ኢንተርፌስ የምታገኙት ማለት ነው። ሌላኛው ወይም ከሳያችሁ በኋላ ሌላ አንድ ማሳየት የምፈልገው ብሮከሬጅ ፕላትፎርም አለ። እሱኛው ሞር ፕሮግራም ማድረግ ለሚችሉ ሰዎች ወይም በፋይናንሻል ቴክኖሎጂ ኤክስፔሪንስ ያላቸው ሰዎች የሚሆን ነው። የራሳቸውን አናላሲስ መስራት የሚፈልጉ ልጆች ካላችሁ፣ በተለይ እኔ ፐርሰናሊ የምፈልገውን ሼር መግዛት እና መሸጥ መወስነው በሁለት ነገሮች ላይ መስራት አድርጌ ነው። አንደኛ ፈንዳሜንታል አናሊሲስ ነው which is የአንድን ካምፓኒ ፋይናንሻል ኢንፎርሜሽን በማየት ፊውቸር አውትሉክን በማየት በዛ ኮንፊደንስ ሌቭል ላይ ከፍ በማድረግ ነው ኢንቨስት ማድረግ። ሌላኛው ፓተርን በማየት ነው።
አንዳንድ ሰዎች ፓተርንን በቴክኒካል አናሊሲስ ውስጥ ማስገባት ይሞክራሉ። እኔ ግን ፓተርን ከዛ የተለየ ነው ብዬ ነው የማስበው። ፓተርኖችን አንደርስታንድ ለማድረግ ደግሞ ፕሮግራሚንግ ስኪል ቢኖራችሁ በጣም መልካም ነው። ፕሮግራሚንግ ስኪል ካላችሁ የተለያዩ ፕሮግራሚንግ ሶፍትዌሮች የመጠቀም ኢንፎርሜሽኖችን ከነኚህ ፍሪ ማርኬት ዳታ ኢንፎርሜሽን ፕሮቫይድ የሚያደርጉ አሉ። ከዛ አንዱ አልፓካ ነው። አሳያችሁም አልፓካ ምን እንደሚመስል። አልፓካ ትሬዲንግ ፕላትፎርም ወይ ብሮከሬጅ ይህን ይመስላል። እንደምታዩት ኤፒአይ ኪ አለ ጀነሬት ደግሞ ሳረገው ሴክሬት ኪውን ያሳየኛል። ለአሁን ጀነሬት አላደረግም ከእናንተ እንድታዩት አልፈልግም። ኪው እና ሴክሬት ኪው ካላችሁ ሊትራሊ የኔን አካውንት አክሰስ ማለት ትችላላችሁ። አክሰስ አድርጋችሁ አውቶሜት ትሬድ ማለት ትችላላችሁ። አውቶሜትድ የሆነ ትሬድ ማለት ትችላላችሁ። ማርኬት ዴራ ፑል ማለት ትችላላችሁ። የመሳሰሉትን እና ፍሪ ነው ኤፒአዩ። ብዙ ጊዜ ኤፒአዮች ፍሪ አይደሉም፣ በተለይ ከማርኬት ዴታ ጋር በተያያዘ። ይሄ ግን እንደ አካውንቱ ከፍታችሁ ፍሪ ነው። ፕሮግራሚንግ ስኪል ያላችሁ ሰዎች፣ ፋይናንሻል ዳታን አናሊሲስ ማድረግ የምትፈልጉ ሰዎች ካላችሁ አልፓካ ትሬዲንግ ፕላትፎርምን ቼክ ብታደረጉት አድቫይስ አደርጋለሁ። ለዛሬ ይህን ይመስላል። አብራችሁኝ ስለነበራችሁ አመሰግናለሁ። ኮንተንቱ ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ፣ ምንም አይነት ኮሜንት ካላችሁ ደግሞ ጻፉ ኮሜንት ስር። ስለ ድምፅ ኳሊቲ ወይ ቪዲዮ ኳሊቲ ችግር ካለም ፕሊዝ ለሚ ነው። አመሰግናለሁ አብራችሁኝ ስለነበራችሁ።